ጨዋታው ለኛ እጅግ የከበደና አቅምን የሚፈልግ ነበረ። ምንም እንኳን ከሜዳችን ውጭ ቢሆንም ውጤቱ እጅግ በጣም ስለሚያስፈልገን በምንፈልገው መንገድ ተጫውተናል ብዬ አስባለሁኝ። የመጀመሪያዎቹ ደቂቃዎች አትሌቲክ ቢልባዎች በጣም ጠንከር ያሉ ነበሩ። ሆኖም ግን የኋላ ኋላ እኛ ከሁለተኛው 45 በኋላ እጅግ በጣም የተሻለን ሆነን ተገኝተናል። የተሻለው ቡድን ደግሞ አሸንፏል። ቅያሪዎቻችን እጅግ በጣም አሪፍ ነበሩ። ከነዚህ ተጫዋቾች የምንፈልገው እኛም ይሄንን ነገር ነበረ። ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ተቀይረው ጎልና አሲስት ለአርሰናል ካደረጉ በኋላ ሚኬል አርቴታ የሰጠውን አስተያየት ነበረ። ሚኬል አርቴታ ሲናገር ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ለደጋፊውም ሆነ ለኛ መልእክታቸውን አስተላልፈዋል። አዎ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ያስፈልጉናል፣ ስለሚያስፈልጉንም በዚህ ደቂቃ ላይ ገብተው ውጤት ቀይረውልናል በማለት እንግዲህ ሚኬል አርቴታ አወድሷቸዋል። ሁለቱ ተጫዋቾች ተቀይረው ገብተው እንግዲህ ጋብሪኤል ማርቲኔሊ የመጀመሪያ ጎል ለቡድኑ ሲያስቆጥር እንደዚሁም ደግሞ ሊያንድሮ ትሮሳርድም ለጋብሪኤል ማርቲኔሊ ጎል መገኘት አስተዋጽኦ አድርገዋል። ጋብሪኤል ማርቲኔሊም ለሊያንድሮ ትሮሳርድ ጎል መገኘት አስተዋጽኦ እንዳደረገው ሁሉ ሁለቱ ተጫዋቾችም ደግሞ ማን ኦፍ ዘ ማች ናቸው ለኔ በትላንቱ ጨዋታ። ጋብሪኤል ማርቲኔሊ ጎልና አሲስት፣ ሊያንድሮ ትሮሳርድም ጎልና አሲስት። የአውሮፓ ሻምፒዮንስ ሊግ ዛሬም ቀጥሎ ሲደረግ ሊቨርፑል በሜዳው አትሌቲኮ ማድሪድን ምሽት 4 ሰዓት ላይ የሚገጥም ይሆናል። ቸልሲ ከሜዳ ውጭ አግኝቶ ባየር ሙኒክም በተመሳሳይ ሰዓት የሚገጥም ይሆናል። መቻቹ ገነርስ ፎሎ፣ ላይክ፣ ሼር፣ ሪፖስት ጭምር እንዳይረሳ። ሀቭ ኤ ጉድ